እዚህ ስታዩ ጤነኛ ነኝ፣ ግን ጤነኛ አይደለሁም። ከማንም ሰው ጋር የሄድኩት የለም። እግዚአብሔር በሚያውቀው ህመሜን ለሰው አላውቅም። ናችሁ እኔ ብቻ ነኝ ግን ዘመናዊና ፍቅር የፍቅር ግንኙነት ነበራቸው የሚል ስሜት የሚሰማኝ እኔ ብቻ ነኝ። መቼም ሰሞኑን ሲካሄድ የነበረውን ነገር እያየን ነው፣ የዘመናዊና የፍቅርን ጉዳይ ማለት ነው። እንግዲህ ዛሬ መጨረሻው ተቋይቷል። መረጃዎች በጠቅላላ ወደ እሷ ሄደዋል። እሷ ጥፋተኛ እንደሆነች እያመዘነ ነው። ያኔ እያመዘነ ነው ብቻ ሳይሆን ሆኗል። ግን ከዚህ ሁሉ ውስጥ እኔ የተረዳሁት ፍቅርና ዘመናዊ እሱ ቢክደውም የፍቅር ግንኙነት ነበራቸው። እንዴት በሉ እንዴት የሚለው መጨረሻ ላይ ነግራችኋለሁ። ምክንያቱም ምንም አያሳምንም። አንዲት ሴት ምኗም ላልሆነ ወንድ በዚህ ደረጃ አትሄድም። በሰዓቱ ፍቅር ልብስ ቤት አልከፈተም። ነጋዴ ነው፣ እንደዚህ በመኪና እየዞረ በየቦታው ይነግዳል እንጂ ሱቅ አልከፈተም። እንደ ዛሬው ስሙ ገናና አልነበረም። ታዲያ ተራ ለሆነ ወንድ ምኗም ላለሆነ ወንድ ይሄን ሁሉ ሺህ ብር ከፍላ መድኃኒት ታሰራበታለች፣ መድኃኒት ታበለዋለች የሚል ግምት የለኝም። ፍቅር ቆንጆ ነው ላለማጣት ብላ ይሄን ያህል ተጉዛለች የሚለው ግን ያሳምነኛል። ግን ኬዝ ነበራቸው። እሱ ባይፈልጋትም እሱ ፍቃደኛ ባይሆንም የዋጋ ስለከፈለችለት ከኢትዮጵያ ወደ ዱባይ ስላመጣችው በውለታዋ ተሄዶ ወይ የተወሰነ ጊዜ አብሮ ቀጥሏል። እሷ ፍቅር ውስጥ ገብታለች፣ ላለማጣት እዚህ ድረስ ሄዳለች የሚለው ያሳምናል። ግን ፍቅረኛዬ አልነበረችም የሚለው አያሳምንም። እንግዲህ ከታሪኩ ስጀምርላችሁ መጀመሪያ ከሰማነው አንስቶ ገረብ ላርግላችሁ። ፍቅር ይባላል። እሷ ዘመናዊ ትባላለች። ሶሻል ሚዲያ ላይ የተዋወቁት ፌስቡክ ላይ። ፍቅር የቤተ ክርስቲያን ልጅ ነው፣ ዘማሪ ነው። ወደ ካናዳ ፕሮሰስ ይጀምርና አይሳካለትም። ዘመናዊ የፌስቡክ ጓደኛው ስለሆነች በጣም ያወሩ ስለነበረ እሷ ዱባይ ነው የምትኖረው። ካናዳ ፕሮሰስ ጀምሬ አልመጣልኝም ሲላት ለምን ዱባይ አትመጣም ስትለው ይስማሙና እሱና ጓደኛው መቼም ኤርሚን ማቅ የለም ማለት መልኩን አይደለም ዝናውን። በነገራችን ላይ ዱባይ ላይ ኤርሚና ፍቅር ሀበሻ በጣም ታዋቂ ናቸው። ግን ምን አይነት ናቸው ብትሉ ብዙ ሰዎች አያውቋቸው። ያው ያውቃቸዋለሁ፣ ብዙ ሰዎች አያውቃቸውም መልካቸውም ማለት ነው። ፍቅር ዘማሪ ነው ግን ፍቅር ምነው ማን ነበር ስሙ? ፍቅር ማን ነበረ የቢዝነስ ስሙ? በሱ ስሙ ማንም አያውቀውም። ዝማሬውን ሊያውቁት ይችላሉ ብዙ ሰዎች፣ ግን ፍቅር ዲዛይን መሆኑን ግን አያውቁም። ኤርሚም ታዋቂ ነው ግን ምን አይነት እንደሆነ አያውቁም ብዙ ሰዎች። አሁን ነው ፍቅር ታዋቂ ሆኖ ሰሞኑን። እና ይሄ ልጅ ወደ ዱባይ ይመጣል ከጓደኛው ጋር። እሷ ትቀበለዋለች። አብረው እሱ የሚለው እሷ ሰው ቤት እየሰራች እኔ መስቀል ምናምን በየቤተ ክርስቲያኑ ፕሮግራም ሲኖር እያስኩኝ ሄዳለው ነው የሚለው። እሷ ደግሞ እኔ ነኝ ያስጀመርኩት ቢዝነሱን ነው የምትለው። እውነቱን እግዚአብሔር ነው የሚያውቀው። አብረው በሚኖሩ ሰዓት እሱ ተናግራለች። እሷም ይሄንን አንድ ቀን ለሰው ዘመናዊ ፍቅረኛዬ ናት ብሎ አያውቅም። እህቴ ናት ነው የሚለው። እሷ ግን ለሰዎች ባሌ ነው የምትለው፣ ፍቅረኛዬ ነው የምትለው። እሱ ግን ፍቅረኛ እህቴ ናት የሚላት። እሷም መስክራለች። እሱም አንድ ፎቶ እስቲ ታንጣኒ ፍቅረኛዋ ኮንኩኝ አለ። ምን አይነት ኩሩ ነው ደግሞ ቆንጆ ነው። ከዛን በዛ መሃል አይግባቡም፣ ይጣላሉ። በጣም ነው የምታፈቅረው። እንግዲህ ሰሞኑን የሰማናቸውን ቮይሶች እሷ የምትለው ቤት ውስጥ በግድ ነው እንትን የሚለኝ
ከዛ በፊት በቃ ኦልሬዲ እዚህ ጋር ተቋጨ የሁሉ ነገራቸው ማለት ነው። ከዛን አሁን ሰሞኑን ሚዲያ ላይ የወጡበት ምክንያት ምንድነው? ፍቅርን ከሰውት ነው። አንድም እህቱ ናት የከሰሰችው ምስክር የሆነችው፣ አንድም ያክስቱ ልጅ ወንድሙ ነው ከሱት ሚዲያ ላይ የቀረበው። እንግዲህ እናንተ እህት በዚህ ደረጃ ወንድሟን ለሞት አሳልፋ ትሰጣለች? በፍቅር ታዘብን። ወንድም በሰው ሀገር እንደዚህ አሳልፎ ስጋውን ይሰጣል? በአሜን ታዘብን። የአሜን ጉድ ሌላ ጊዜ ነግራችኋለሁ። አንዴ ያስረግዞ አስወርጂ ብሎ፣ ሁለቴ ያስረግዞ አስወርጂ ብሎ፣ ሶስተኛ መድኃኒት የሰጠ ልጅ ነው። በእርግጥ የሴቷም ጥፋት ነው፣ ይብልጡ የሴቷ ጥፋት ነው። ቢሆንም ወደ ፍቅር ስንመለስ ይከሱትና ሚዲያ ላይ ይቀርባሉ። እህቱም የ2 ዓመት የ3 ዓመት ገንዘቤን ከለከለኝ ነው የምትለው። ብዙ ልጆች መጡ የተካሰሱ፣ በጣም ብዙ ልጆች። ግን በሚገርም ሁኔታ ሁሉንም እሱ አሸንፎ ህዝቡን በጠቅላላ ወደ እሱ ወሰዳቸው። ዘመናዊ መጣች። ዘመናዊ ስትመጣ ደግሞ በግርግሩ መሃል ፍቅር ከመቅረቡ በፊት ዘመናዊ መታ አለቀሰች። ህይወቴን አሳጣኝ፣ መድኃኒት አሰርቶብኛል፣ እዚህ ስር ክንዱ ስር የገበያ አሰርቷል። በነገራችን ላይ ይሄን ነገር እኔ እጠረጥራለሁ። እኛ ይሄው 18 ዓመት ሰው ቤት እንፈጋለን። እነሱ ትናንትና መጥተው ባለሀብት ሆነዋል ኢማራት ላይ። እና ይሄ አጠራጥርም ትላላችሁ? እንዴት ነው ከመሬት ተነስተው ባለሀብት የሆኑት እናንተው? ይሄ ነገር ብዙ ነገር ሲወራ እየሰማው ነው። እቺ መሲ ብርጅስቶን ከኢትዮጵያ አይጥም ያመጣሉ ስትል ሰምቻለሁ። እነማን ናቸው? ወደፊት እንግዲህ ሲጣሉ ሚስጥር ታወጣ ይሆናል፣ እንጠብቃለን። ወደ ፍቅር ስንመለስ እቺው ሶሊያና ምን ትላለች? እዚህ ክንዱ ስራ አስቀብሯል፣ የገበያ መድኃኒት አሰርቶብኛል፣ ይኸው ጸበል ተኝቼ ብላ ስታለቅስ፣ አቤት ይሄ አውሬ አለ። እቺ ምስኪን ለፍቅር ብላ ብዙ ዋጋ ከፍላ እያልን ስንበላው መጣ በማግስቱ። እሷ በለቅሶን ያሳመነችን መረጃ እሱ በድምጽ ይዞ መጣ። ከወንድሟ ጋር ስታወራ ላቤ ነካ ልብሱን አንጡልኝ መድግምት ላሰራበት ስትል በድምጿ ብዙ ነገር ስታወራ ገንዘቡን ይዤበት ጠፋለሁ እሰራለታለሁ እያለች ስታወራ በኋላ እንደው እስከዛሬ ድረስ እንዴት አስቀመጠው ይሄን ቮይስ? እናንተው ሰው 7 ዓመት ድምጽ ያስቀምጣል እዴ ረጉድ አትገረሙም? እኔ የ7 ዓመት ፎቶም የለኝ እንኳን ይቅርና የሰው ድምጽ። ለማንኛውም ዛሬ ጠቅሞታል። እንደሱ ጥንቁቅ መሆን ቆንጆ ነው። ዛሬ በአመት ባል ገበያ አዲስ አመት ነው፣ ሁላችንም ልብስ እንገዛለን። የአዲስ አመት ገበያ ያልፈው ነበረ ድግምት አሰርቶ ነው እየተባለ ዛሬ እሷ ድግምት አሰራብኝ ብላ እሷው ድግምት አሰሪ ሆና ስትገኝ ላይቭ ላይ ስራዋን አላሰራሏት። ይገቡና ዕቃ ያዟትና ድግምት አላሰራሽበትም ይሏታል እያሳቀቋል። እንደው እንዴት አዘንኩኝ እናንተው። ከዛ በኋላ አላችሁ እሱ ድምጹን ለካ እስከዛሬ ድረስ አስቀምጧል። እኛ ሞኞ አመናት፣ እሱን ወረድንበት። ድሮም የዱባይ ወንድ ለካስ ባለሀብት ስሙን ያካበተው የሚደበቀው። እንግዲህ ፍቅር ስሙን እንጂ መልኩን የሚያውቅ የለም። ከኢትዮጵያ አርቲስቶችን ያመጣል። ባለሀብት ነው ዱባይ ላይ። ግን የሚገርማችሁ ነገር እንደው አንጀት የሚበላ ልጅ ነው። ከዛ ምስክር ማንን ታቀርባለች? እህቱ ፍቅረኛ አይደለችም አልተጋደምኩም ብሎ ክዶ ነበር ፍቅር። እህቱ ግን ነው ፍቅረኛው ናት፣ ከኛ ጋር ተተዋውቃለች መታ ምናምን ብላ በሐሰት ምስክር በማግስቱ አልቅሳ ውሸቴን ነው በተብዬ ነው ብላለች።
እንደዛ ስታዋርድ የነበረው ወንድሟ ለካ በሐሰት ነው እናንተ። ከዛ በኋላ ላችሁ ፍቅር መረጃውን አቀረበ። ጥፋተኛ እሷ ሆና ተገኘች። ይኸው ዛሬም በድጋሚ ቀረቡ። ዛሬ በድጋሚ ሲቀርቡ ጉድ ይዞ መጣ። ምን ቢያመጣ ቆንጆ ነው? መድኃኒት በምን እንደምትሰጠው እንደ ጦዘበት ስታወራ ድምጿን አመጣ። ከየት ድምጿን አገኘው አትሉም? መድኃኒት ኢትዮጵያ ጠንቋዩን የምታገናኛት ልጅ፣ ይሄ ልጅ ለካ በየጊዜው ይታመማል። ፎቶን አስተውላችሁ ከሆነ ከውስጡ ነፍሳት ሲወጣ እባብ ምናምን ሲወጣ ነበር በጸበል ቦታ። ለካ ጅሬ በየአመቱ ያገረሻል። መድኃኒት በነገራችን ላይ ያገረሻል አሉ። ለካ በየአመቱ ሲያገረሽበት እሱም ለካ ሄዷል። ያሰራብ ሰውዬ መፍታት አለበት ተብሎ ሲሄድ ያሰራችው አከሌ ናት ብላ የራሷ ጓደኛ ድምጽ የተላላኩበትን ላክ። ይኸው ያወራ ነው እንዲህ ነው የከፈለችው 180 ሺህ ነው። 80 ሺውን እኔ ወሰድኩ 100 ሺውን ለጠንቋዩ ሰጥተው ብላ ከነ ድምጿ አጋፈጠቻት። አጅሬ ስንት ቁስል አለበት መረጃውን ያዝ አርግቷል። እኔ በምን አመንኩት ብትሉ ጸበል ቦታ ነፍሳት ሲወጣለት እንኳን የተቀረጸውን ቪዲዮ ቁጭ አርግቷል። እናንተ ምን አይነት ጀግና ነው? መረጃ እስከዛሬ ድረስ መሰብሰቡ ማስቀመጡ እላችኋለሁ። ከሷ ጋር እንደዚህ በዚህ ተለያዩ። ጥፋተኛ እሷ ሆና ተገኘች። ፍቅር በፍቅሩ አሸነፈ። ደሞ ትሁት ነው፣ ደሞ ቆንጆ ነው። እናንተው እንደዚህ አይነት ወንድማ አሳልፋ ለፍቅር ብላ ይሄን ያህል መጓዟም አልገረመኝም እኔ። ምክንያቱም በጣም ቆንጆ ነው፣ በጣም ትሁት ነው። ታዲያ እንደዚህ አይነት ወንድ እንዴት ነው አሳልፋ የምትሰጠው? ተጓዘች። ያው ግን የሰይጣን ነገር አላዋጣትም። መጨረሻ ቢዝነሷንም እንድታጣል ያረጋት ነው። ይኸውላችኋለሁ እህቱ በሐሰት መሰከረችበት። እህቱ ዛሬ ታረቁ። እግሩ ላይ ወርቃ ይቅርታ ጠየቀችው። ልጁ በጣም አንጀት የሚበላ ልጅ ነው። እህቱን ከኢትዮጵያ ያመጣት እህቱ ምን ብላለች? የ3 አመት ገንዘቤን ከለከለኝ፣ ደበደበኝ በቀበቶ ምናምን ብላ በሐሰት ክስስ። በሐሰት አይደለም እንኳንም ደበደባት። ልጅቷ ባለጌ ናት። እናንተ የፍቅር የዛ የባለ ሀብቱ ዱባይ ላይ የታዋቂው እህት እውነት እንደዚህ ነውር ትሰራለች ብላችሁ ታስባላችሁ? ወንድ የሚፈልገው ልጅታ አለ እያለች አሉ ከሰው ጋር ስታወራ። እሱ መረጃውን ሰብስቧል። 24 ሰዓት ለእንትን ላይ በቪዲዮ እያወራች አሉ። ጎረምሳ ከዛን ለካሱ በዚህ ደበድባታል። ለካ ስቡ በአካባቢው ጠፍቷል። የፍቅር እህት እንዲህ ናት ትሸቅላለች እየተባለ እንትን ሲል ለካ ልጁ አብዷል። በቀበቶ በኤሌክትሪክ እሷ ሆያችሁ እንዴት በቀበቶ በኤሌክትሪክ ይመታኛል ብላ ክስስ ሀቢባ። በኋላ ሲጣራ እናንተ የእሷን ድምፅ ሁሉ አስቀምጧል። ሴት የሚፈልገው እያለች የሌላ ሀገር ዜጋ ስትፈልግ ከወንድ ጋር ስትጀናጀን ባለትዳር ወንድ አንተ ባለትዳር እንደሆን ካቃለው እያለች በኋላ እሷንም ፍቅር አሸነፈ። መረጃ ድምጿን አወጣባት። ስንት ሺህ ወንድ ስታናግር ስራዋን ትታ ገንዘብ በካርድ እየጨረሰች በኋላ እንደውም እሱ ተመሰገነ። እኔ ያመጣኋት ለስራ አይደለም ላስታመማት ነው። ኩላሊት ጠጠር ተገኝቶባት 25,000 ድርሃም መኪና ሸጫ ሳከምኳት አለ። በኋላ ምንድነው የሚባልም ተገኘባት አለ። በር ተዘግታ ብቻዋን እንድትቀመጥ ለ6 ወር። መጨረሻ ላይ እሱ ቅዱስ እሱ አርኩስ፣ ሌሎቹ በጠቅላላ አርኩስ፣ እሱ ቅዱስ ሆኖ ተገኘ። የመጨረሻም አንድ ሰው መጣ።
እሱ ምን አለ? ቢዝነሴን ቀማኝ፣ አይዲያዬን ወሰደ። አሁንም እሱ አሸነፈ። ፍቅር በፍቅሩ ረታ። አትገረሙ? ሀበሻ ግን አትገረሙ? አንድ ሰው ሊጥለው ሲነሳ ይሄ ሁሉ ህዝብ ስንት ሰው መጣ? ሁሉም እሱ ጋር የሰሩት ልጆች በድሎናል አሉ። ግን ሁሉም ያልተስማሙት በገንዘብ ነው። ፍቅር ሲናገር እንደሰማሁት ለሰራተኛ ደሞዝ 800 ድርሃም ነው የሚያስበው። ግን ቲፕ ያገኛሉ፣ ኮሚሽን አላቸው። ለዛ ነው አለ። በዚህም ማሳመነን። እሱ ያውቃል ስራውን። በአመት ባል ጊዜ እስከ 5000 ድርሃም ያገኛሉ አለ በወር። ስለዚህ ጥፋት የለበትም ማለት ነው እሱ። ለማንኛውም የዛሬ ጉዳይ ይሄ ነበረ። ፍቅር በፍቅሩ አሸንፏል። ሰው ግን ክፉ ነው። ሰውን አትመኑ። መረጃ አስቀምጡ። ያክስቱም ልጅ ከሰሰው። መጨረሻ ያክስቱም ልጅ ጥፋተኛ ሆነ። የሰው ሴት አስረግዞ 1 ያስወርጂ 2 ያስወርጂ 3ኛ መድኃኒት ሰጥቶ ለካ ሌላ ሴት አስረግዞ አግብቶ ወልዷል። አሁንም እሱ ጥፋተኛ ሆኖ ተገኘ። ለማንኛውም ፍቅር አሸነፈ። ያው ከዚህ በኋላ መቼም የፍቅር ምርኮኛ ነን ማለታችን አይቀርም። ግን ባለትዳር የልጆች አባት ነው። ግን ቆንጆ ነው። ጸባዩም ትሁት ነው።